አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ዲያሪ ይሄን የመሰለ መልክ ይዤ የማንም ገርዳሜ ጅብ እየጋለበ ይሄዳል አይደል? እኔ በግሬ እና በመጨረሻ አይነ ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? ምንድነው የምታጎድሉት? አታጎድል አልተባልክም እንዴ? አባቢ በባልዲ ነው ህግና ደንቦች አሉት። አምስቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከሩብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫህ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት መርጌታ ይችላል። ዮናስ እምብርኩስ ምንድነው? እምብርኩስ ምንድነው? ኧረ እኔ እንጃ ምንድነው ይላል። እዚህ ስለፈለፍ ምሎ እናንተ አይደለ ሃኒ የዓለማችን ክፉ ሰው ብሆን ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ልትሆን ችግር የለብኝም። መርጌታ ይችላል። ማነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው እሱ አለ። አሪፍ ነች ቤቷ። አንተን አከራይ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልክ ያለው ነገ እገባለሁ። በቃ ሰላም ዋል። ይሄ ግቢ ህግና ደንቦች አሉት። አምስቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከሩብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫህ፣ እንግዳ ማብዛት፣ ለኔ ሳያሳውቁ ፍቅር መስራት፣ እናም ክሽን ያለ ወጥ መስራት አይቻልም። እንዴ ወጥ ደግሞ ለምን አይቻልም? አከራይ እንዳይጎመጅ በተከራየንበት ቤት ነፃነት ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው የእጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ እንዴ! እሺ ልውጣ። እሺ ግን ብሩስ? ኧረ ችግር የለውም አስወጣኝ ብቻ። እና ብሩንም ቢያልሽ? ኧረ ችግር የለውም ይቅር። ያፈነ ቢዝነስ አይደል እንዴ? የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት ተማሪዎች ደህና ነን። ዛሬ እንግዲህ የምንማረው ምንድነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዘኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነት በሚ ውሻ ምንድነው? ዶግ። ጎበዝ የኔ እናት ጎበዝ። ዮናስ እምብርኩስ ምንድነው? እምብርኩስ ምንድነው? ኧረ እኔ እንጃ ምንድነው ይላል። እዚህ ስለፈለፍ ምሎ እናንተ አይደለ ንሆለን በሚዬ መጽሐፍ ምንድነው በእንግሊዘኛ? ቡክ የኔ እናት እንዲሁ ተማሪ እንዲህ ነው። ዮናስ ህብለ ሰረሰራዊ ጠላዊ ምንድነው? ምን ማለት? ኧረ ቲቸር ለሷ ቀላል እየነገርካት ለኔ እንዴት ማስተማር እንዳለብኝ ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማርክ ቀንሽ ይባል። ከዛ ወላጅ ተማከለ ወላጅ ማያትህን ነው የምፈልገው። ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸውና በሚዬ በኢንፊኒክስ ስልክ ዘፈን እያዳመኩ ሻወር ቤት ገብቼ ሻወር እየወሰድኩኝ ውሃ ሲነካው ላይቭ ገብቶ 1000 ሰው እየተከታተለ አሩባ አናሆባ ጃሉሪያ ሳኮምባ ናካካው ገላዬና ካሌ ደባብሰው በአመዳ
Hey, simi, chico. Simi. ምንድነው? ስትመጪ በዚህ ሚጪ። ምንድነው? ምን ጠፍተሽ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንቺ ምንድነው? ይሄማ ወንዶ አያትሽ ነው እንጂ መቼስ የኔ ነው አትይኝ ማለት እንዴ? ምንድነው? የቤተሰብ ጸብ ምናምን ነበረባችሁ እንዴ? ማን ያነሳሽ ይሄ? እንዴ የፋይዳ ፎቶ እኮ የሁሉም አያምርም፣ ግን ያንቺ ከፋ። ምንድነው? ይሄማ በቀል ነው፣ በቀል ነው። ይሄ ዝቶ ነበር በልጇችሁ አገኛችኋለሁ ምናምን ብሎ አልገባም። ሎንጭም አልገባም። አንተ ገብተህ ሎንጭ አልገባም። ሎንጭ ገብተህ አልገባም። አንተ ለምን ተከላከልክ? ሚልቃችሁ እንዴም አንተ አውጭ ምን ይገባ? አንድ ባዶ እየተመራ አባ ቴሌ ነው። ቴሌ ነው። ምን ልታዘዝ? ማታ ስደውል መስመር ተይዟል ያልህ አንተ ነህ? እኔ ነኝ። እንዴት መንግስት ባለበት ሀገር መስመር ትዘጋለህ? ከዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ድንቡሎ ሳንቲም የለም። እለፋንተ ቅድሚያ ለግረኛ አለ። ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። እሺ የሰበሰባችሁትን አምጡ ቶሎ በል። ማሳጅ ቤት ነው አባቢን ይላኩ። አዎ ቶሎ በል የሰበሰባችሁትን አምጡ። ተዘጋጀን? ምንድነው የምታጎድሉት? አታጉድል አልተባልክም እንዴ? አባቢ በባልዲ ነው ያሉት። አረ ልጅቷ ቀርታብን ነው። አንድ 10 ሰው ምናምን ወረፋ ይጠብቃል። ቶሎ መታ አድርጉና በባልዲ ታቀበለኛለህ። በቃ ደግሞ ቀጥኗል። ምንድን ቀጥኗል? በእናትህ በቃ አንድ ላይ ከራስ ጨምርና አንድ ላይ እንትን በል። እሺ ያው የኔን አሁን እንትን ውጪ እጠብቅሃለሁ። ቶሎ በል አምጣልኝ። መታ አድርጓችሁ። እና በመጨረሻም አይን ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? እስቲና የህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከእሷ ጋር ነው የመጣሁት ዶክተር። አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት እዚህ ጋር ከእሷ ጋር ነው የመጣሁት። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወረብኝ ነው ዶክተር? እየዞረብኝ ነው ዶክተር። በጌት ምንድን ነው የሚመስለው? ይሄን የመሰለ መልክ ይዤ የማንም ገርዳሜ ጅብ እየጋለበ ይሄዳል አይደል? እኔ በግሬ እኳትናለሁ። የማንም ገርዳሜ ሰላቢን እንደውን ገርዳሜ ያልከው አዋ ልክ ድስባሪ በዚህ ሰውነት እንኳን ጅብ ዳይኖሰር ጋልብ ነበረ መግዛት አያቅተኝ። እናንተ ለምን ውበትን ተጠቅማገዘ? ዲያሪ ነው ሁሌ የሚመድበኝ ቦታ ሰው ማሰናከል ህልመ ሌሊት ምናምን ነው። በቃ ገንዘብ ያለበት ቦታ ድረሽ አርብልኝ ብያላቅ። አንተ የምታማርረውን ቦታ እኮ ሰሌ በነጻ ይሰሯል ታውቃለህ። ምን ህልመ ሌሊት ይስሯ ከኔ ከተሻለ ቆይ ሙታ በስጋ ልክ ያለ ፍቃዳቸው ደፈረ ልታስብለው ነው? ያለ ፍቃዳቸው ምን እኔ ፈቅደውልኝ ነው የምሄደው? ዲያሪ አዋ ሳይጸልዩ ከተኙ ፈቀዱልህ ማለት ነው። ሁሌ መናገር አለባቸው ባፋቸው። ታዲያ እትያዝጋለ እናቴን አጣሁ። አንተ ትያዝጋል ሞቶ ነው ሰላም። አሁን አመለጡኝ። ሳልደርስላቸው እናቴ ሳልሰልብላቸው አመለጡኝ። ወይ እናቴን ምን ሆነ የሞቱት ግን? በግሩፕ ጸብ እናንተ አመረራችሁ ማለት አውቃ ነው አልሞቱም። አረ ጠላታቸው ይሙት። እኔ ባግ ማስታወቂያ ልሰራ ተፍተፍ እያልኩኝ ነው። ግዴታ ማልቀስ አለበት አባለ ምን አባቴ ዳር
አስበሃል? ግን ለትያስ ቃል እንዲህ ካለቀሱ ቦስ አንተ ብትሞት እንዴት እንደማለቅስ። ኧረ በጦር እንዳልወጋ ገርዳሚ በቃ ይበቃሃል። ኤክስ መስለኝ እኮ ተሳስቼ ነው እንደዛ ነገር። አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር ምን ጽፈው እንዴ? የእሱን ነገር ማቱ ሃይፕ ቀልብ ይላኩት ወይዬ ማል ምናምን አልተባልክም ወይ? ምን ሆነን ነው? ቆይ እንደዛ መጽፈው አንተ ምንም ጭንቅላታችን አይሰራም። ፈጣሪ ወይ ስንት የሚያስጠላ ነገር አለ። በእናትህ እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ባሳነጻጽረው ነው በጣም ይገርመኝ። ከዚህ በኋላ አሁን ማረጋው ቢያልፍም አይቆጨኝም ማለት እንዴት ነው ከነው ማረጋቸው አሁን ላይ የዛኔው ሳስበው እኔ ነኝ የሚያስበው አይደለም። አሁን እንዴት ነው የምታስበው? አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። አንተ ቴክስት ነው ዘንድሮ የምትጽፈው በቪዲዮ የምታወራው? የኔ ቆንጆ ምን እሺ ነው? ኧረ አንቺ ምንድን ነው አንቺ ደሱ ጊዜ እሺ ብለሽ እኔ ነው እንዴ? ኧረ ብለሽ እንደዚህ ነው ታውስለው? እንደዚህ ነው ታውስለው? አንተ የፌስቡክ በስንት ጣሙ